ግዢልኝ ሚሊዮንዬ። ምነው ስሜት ነካው እንዴ? ቴንኪ አንተ ብቻ ነህ ትክክለኛ ስም ይወጣልህ የኔ ጌታ። እንደ ስምክ ሚሊዮን ነክ። ሚሊዮን ያሉ ደግሞ በገንዘብ አይደለም። እንዳንተ የመሰለ ጀግና ላይ ስለወለዱ ብዙ ሚሊዮኖች ቢመጡ ደስ ይለናል ብለው ሚሊዮን አሉ። ድንገት በገንዘብ ምናምን አንተ በገንዘብ የምትደለል ሰው አይደለም። ግን ድንገት አለ አይደል ቤተሰቦች ይህንን የመሰለ እንዲህ አይነት ልጅ ብትወልጂ፣ እንዲህ አይነት ሚሊዮን የሆኑ ልጆች ብትወልጂ ተባለ። ለምን ሚሊዮን አንለውም ተብሎ በደግነት ነው ሚሊዮን የተባልከው። ስራ ነው ጋይስ። የሰጠኝ ጊፍት ለሰጠኝ አሽቃባጭ፣ አጎብዳጅ፣ አፈንዳጅ ነኝ። በደናው ጊዜ በነፃ አገልግያለሁ። ከዚህ በኋላ ጊፍት ተሰጡኝ አሸበሽባለሁ፣ አጨበጨ። ሚሊዮን ስታበረ ስሜታዊ የሆንክ ነው። ስሜትን ተቆጣጠር የኔ ጌታ። ሚሊዮኖች ስሜታቸውን አይቆጣጠሩም። ማለት አለ የልጅነታቸው እንትን አለባቸው። ሚሊዮን ባለሀብት ሲባሉ ያ ነገር ይመጣባቸዋል። ገባቸው። ሚሊዮን መቆጣጠር አቃተውና ደገመ። አንተ አብዲ ከቤቴ ውጣ፣ ሰይጣኔ እንዳታስነሳን። ሰው አሁን እኔ ሰላም ላይ ነው። ዝም በለኝ። በሰላም ነው። የሰጠ ሰው አሽቃብጣለሁ ጋይስ። ለሰጠ ሰው አሽቃባጭ ነው። ለሰጠ ሰው አሽቃባጭ አጎብዳጅ ነው። ስትሰጡ አሽቃብጣለሁ። እንዴ እናንተ እስከ ዛሬ በነፃ ስንት ጊዜ ያገለገልኩ እኮ። በነፃ እዚህ ቤት ስንት ጊዜ ነው ያገለገልኩትኝ። 5 ሳንቲም ሳይሰጡ ይመጣሉ። ቤታ ቂንጥሮ ይለኛል። ይመጣና እንደው ቀንጥሶ ይጣልክ። ቤታዬ ቦርኪት ደግሞ ዘንድሮ ስድብ ሁሉ መቆላመን ጀምረዋል። ቦርኮ ቀርቷል። ቦርኪት ቁልምጥ አድርገው ሙልጭ አድርገው ያስገቡኛል። 5 ሳንቲም ግን አይሰጡኝ። እየሰደባችሁ ስጡኝ። አሁን ለምሳሌ ውዴ ሰተሽኛል፣ ቆረቆራም ማለት ትችያለሽ። ሰተሻል ይኸው ብለስዬ ግን ብራስ በይኝ ሰተሽ። ግን እንደ ጊፍቱ መጠን ነው መሆን ያለበት። 1000 ስትሰጡ ኮቴ ራስ ማለት ትችላላችሁ። 1000 ነው የሰጣችሁትኝ። ስንት ይሆን? 500 መኒጋን ከሰጣችሁ አይጥ ሳሳ አድርጋችሁ። አንበሳ ስትሰጡ በመደዳ አካላት ሙሉ መሳደብ ትችላላችሁ። ተፈቅዷል። ምንሽም ማያምር ንፍጥረ መሲው ዝርክርክ ቦርኮ ተፈቅዷል። ከፍ ከፍ ያለ ነገር በመጠኑ ይሁን ውዶቼ። እየሰጣችሁ መሳደብ እዚህ ቤት ይቻላል። በባዶ እጅ ግን ልትታነቅ እንደመጣ ጋብሮ እዚህ ቤት ውስጥ ገብተክ መሳደብ አይፈቀድም። ትቦለካለቅ። እየከፈላችሁ ስደቡኝ። አመሰግናለሁ። አዎ ምን ላድርግ? እሺ እንደው ግን ነገረኛ ሆኜ የቀረው እናንተ ዊል ነገር ልጀምር ወይስ ይቅር? ቆይ ከራሴ ጋር እንደቃተው ልማከር። ቆይ አንዴ። በዚህ በኩል ያለው መልአክ ምን ይለኛል መሰላችሁ? ቤታዬ እንዲያምሮብሽ ምናምን ኢግኖር አድርገሽ ቁለት ብለሽ ከሚሊዮን ጋር አለምሽን ቅጭ ይለኛል። በዚህ በኩል ያለው ደግሞ ምን ይለኛል? ቤታዬ እንዴት ትደፈሪያለሽ? መመለስማ በሾርን ያለብሽ ይለኛል። ይኸውቱ ሰይጣኑ። ስለዛ መልአኩን ልስማ ሰይጣኑን ልስማ በቃ ጆሮዬ ላይ ጦርነት እየፈጠሩ ነው። በዚህ በኩል ተይ ቤታዬ ከሚሊዮን ጋር ሻፍጂ ነው የሚለኝ። ሻፍጂ መልአክ አይልም ደግሞ ነገ እንድታመጡብኝ። ይሄኛው ጆሮዬ ሻፍጂ ከሚሊዮን ጋር ህይወትሽን ቅጭ እያለኝ ነው። በዚህ በኩልም ቤታዬ ሚሊዮንዬ በቃ ከሚሊዮን ጋር እንሻፍዳለን። ቀርቷል ጋይስ። ሚሊዮን እንዴት ነው የምትኖር የኔ ጌታ? በቃ ሰማሁት እኮ ጆሮዬን። እኔ ሚሊዮንን ጊፍት አሁን እናንተ እንደዚህ አቤት እችል ጊፍት ስለሰጣት ሀሳቧን ቀየረች። ምን ጉድና ግን የቀኙን አላዳመጠችም ልትሉ ትችላላችሁ። ኖ እኔ ጊፍት ስለሰጠኝ ሳይሆን በቃ ይሄ ጆሮዬ ሚሊዮን ጋር ሻፍጂ ስላለኝ እሱ ሰምቼ ነው ሚሊዮንዬ ስላለኝ ነው ጋይስ፣ ሌላ ምንም አይደለም። ሚሊዮንዬ ግን እንዴት ነው የኔ ጌታ? የት ነው የምትኖረው የኔ ጌታ? ወደኛ አካባቢ ትቀርባለህ? እኔ ወደኛ ጋር ትቀርባለህ? ቤታዬ ሂጂበት ብለስዬ። እስኪ ቆይ አላለኝም። ሻፍጂ ዝም በይ ቤታ ጸጥ ግጥም። ተይ ቤታዬ ይቅርብሽ፣ እንዲያምሩብሽ ይቅርብሽ። ይቅር እባክህ ተወኝ። በመድኃኒዓለም ተወኝ። ዛሬ ሰላም ልዋልበት። እግዚአብሔር የተፈታተነኝ ነው። አውሪ ይሄ ጆሮዬ ባለጌ ነው ግን አውሪ ይለኛል። ውዶቼ በህይወታችሁ መዝገብ ያስቀመጣችሁን ሰዎች ሰላም ናችሁ? ታብታብ አድርጉልኝ። በፌክ አካውንት እያያችሁኝ ስለሆነ ታብታብ አድርጉልኝ። እንቁርቲ እንዴት ነሽ ማሬ? ደህና ነሽ? እንዴት ነሽ ውዴ? ፊንገር ሰላም ጉትነት እቴቴ እንዴት ናችሁ ውዶቼ? መኩዬ ይሉታል እናቱ። መኩነት ይሉታል እናቱ። ኧረ ጎራው መኩን የመሰለ ወንድ እናቱ ወልዳ ድገም ይሏታል በየሰፈሩ። ኧረ ጎራው
ሰጥቶኛል አሽቃብጣለሁ። ጆተኒ ነኝ እኔ ከይስ እኔ ጆተኒ ነኝ። ዩ ላይክ መኒ ማን ሚጠላለ? እንዴ እናትዬ ማን ሚጠላለ? እኔማ ድሮ አልወድም ብዬ ቅብርር ብዬ የጎንደሬነቴ እየመጣብኝ እየመለሰኝ መጨረሻ ላይ አይ አልኩኝ። አይ ብዬ ስርግፍ አድርጌ ወጣሁኝ እንጂ በፊትማ የሆነ ቀብራራነቴ እየያዘኝ እኮ 5 ዓመት በነፃ አገለገልኩ እኮ። አሁንማ አላገለግል ማሽን ጆተኒ በኝ ቤታዬ ጆተኒ። ሁላችሁም ኮመንት ላይ ቤታዬ ጆተኒ በሉ። ከዚህ በኋላ በኮይን ነው የምንቀሳቀሰው። መኩዬ ውዴ አሁን መኩ ፋኖ ስለሚል ቀብረር ያለ ሽለላ ነው የምቀበለው። በየደረጃችሁ ነው የምንሄደው፣ በየሰጣችሁ ደረጃ ነው የምንሄደው። ጆተኒ ቤታዬ ጆተኒ በሉኝ። ቤታ ጆተኒ